አብዛኛውን ጊዜ ጀማሪ የዩቲዩብ ኮንተንት ክሬተሮች የሚሰሩት የተለመደ ስህተት አለ። ይህ ስህተት የዩቲዩብ ቪዲዮአቸውን አፕሎድ የሚያደርጉት የዩቲዩብ ዋናውን አፕሊኬሽን በመጠቀም ነው። ይህ ደግሞ ቪዲዮአቸው ብዙ ፊቸሮች እንዲያመልጡትና ቫይራል እንዳይወጣ ይዳርግባቸዋል። በዛሬው ቪዲዮ ይዤላችሁ የመጣሁት የዩቲዩብ ስቱዲዮ ዌብሳይትን በመጠቀም እንዴት ብዙ ፊቸሮች ቪዲዮአችን ላይ አድ እንደምናደርግና ቫይራል እንዲወጣ እንደምናግዘው አሳያችኋለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። በመጀመሪያ በላይ በቀኝ በኩል ክሬት የምትለዋን አማራጭ እንነካለን። ከዛ በመጀመሪያ ላይ የምናገኘው አፕሎድ ቪዲዮ የሚለው አማራጭ ይመጣልናል። እሱን ከነካም በኋላ እንደምታዩት ይሄኛው ኢንተርፌስ ይመጣልናል። ሰሌክት ፋይል የሚለው ይመጣልናል። ከዛ ሰሌክት ፋይል የምትለዋን በተን እንነካትና ሶስት አማራጮች ይመጡልናል። ከሶስቱ ፋይልስ የሚለውን ገብተን ከፋይላችን ላይ የምንፈልገውን ቪዲዮ ሰሌክት አድርገን አፕሎድ እንዲያደርግ እናዘዋለን ማለት ነው። አፕሎድ ማድረግ የምንፈልገውን ቪዲዮ ሰሌክት አድርገን ከጨረስን በኋላ ራሱ እንደምትመለከቱት ታይትል እንድንሰጠው ያዘናል። እናንተ የሰራችሁትን ቪዲዮ እንደ ቪዲዮ አይነት ታይትል ትሰጡታላችሁ። እኔም እንደምትመለከቱት እዚህ ጋር የራሴን የሆነ ታይትል ሰጠዋለሁ። ለዩቲዩብ ቪዲዮአችን ታይትል ሰጥተን ከጨረስን በኋላ ቀጣይ ያለው አማራጭ የቪዲዮ ዲስክሪፕሽን ነው። ያ ማለት ቪዲዮአችን ስለምን እንደሆነ ዲስክሪፕሽን ላይ እንጽፋለን። ግዴታ አይደለም፣ ኦፕሽን አለው። ከፈለጋችሁ አፕሎድ አድርጋችሁ ከጨረሳችሁ በኋላ በዩቲዩብ አፕሊኬሽን ውስጥ ገብታችሁ ኤዲት ማድረግ ትችላላችሁ፣ መጻፍ ትችላላችሁ። ቀጣዩ አማራጭ ደግሞ የቪዲዮ ተምኔል ነው። ተምኔል ከሌለው ቪዲዮአችን ቫይራል ላይወጣልን ራሱ ይችላል እስከነጭራሹ እና የቪዲዮ ተምኔል ያስፈልገናል። ተምኔላችንን ሰሌክት እናደርጋለን። አፕሎድ ፋይል የምትለዋን በተን ነክተን እንደምትመለከቱት እዚህ ጋር ያመጣልናል። ከዛ ብሮዝ የምትለዋን እንነካና ለቪዲዮአችሁ የሰራችሁትን ወይም ለቪዲዮአችን የሰራነውን ተምኔል ዝርዝሮች ያመጣልናል። እኔ አሁን እዚህ ጋር ለእናንተ ለምሳሌ ስለሆነ እያሳየው ያለሁት ራንደም የሆነ ተምኔል መርጬ አስገባለታለሁ። የተምኔላችሁ ሳይዝ ከ3 ሜጋባይት መብለጥ የለበትም። ከዛ በመቀጠል ያለው አማራጭ ቪዲዮአችሁ ለህፃናት ነው ወይስ ለአዋቂ ነው የተሰራው ይላችኋል። ለህፃናት ከሆነ ለህፃናት የሚለውን ትነኩለታላችሁ። ለአዋቂዎች ከሆነ ደግሞ ለአዋቂዎች ነው የተሰራው ትሉለታላችሁ ማለት ነው። እኔ የምሰራው ቪዲዮ ለአዋቂዎች ነው የተመረጠው ብዬለት አስገባለታለሁ። ከዛ ኔክስት የምትለዋን በተን ስትነኳት ወደ ሁለተኛው ገጽ ያሸጋግራቸዋል። ሁለተኛው ገጽ ላይ ስንገባ ሶስት አማራጮች ይመጡልናል። ሰብታይትል፣ ኢንድ ስክሪን እና አድ ካርድ የሚሉ አማራጮች። ሰብታይትል ያን ያህል ስለማያስፈልገን ለዛሬ ተዋዋለሁ። ኢንድ ስክሪን የሚለው ቪዲዮአችን ሊያልቅ አካባቢ የሚመጡ የሌላ ቪዲዮአችን ሪኮመንዴሽን እና የፕሮፋይላችን ስም ነው። ካርድ የምንለው ደግሞ ተመልካቾች ቪዲዮአችንን እየተመለከቱት በሆነ ሰከንዶች ልዩነት የሚመጣ የቪዲዮ ሪኮመንዴሽን ነው፣ ከላይ በቀኝ በኩል ማለት ነው። አድ የምትለዋን በተን ነካትና የቪዲዮ ካርዳችንን እንጭናለን። እንደምትመለከቱት ይሄኛው ኢንተርፌስ ይመጣልኛል። ሶስት የፕላስ ምልክቶች አሉ፣ ቪዲዮ፣ ፕሌሊስት እና ቻናል። እኔ ለዛሬ ቪዲዮ የሚለውን አድ አድርጌ ያሳያችኋለሁ። ፕላስ ምልክቷን ትጫኑና እስከዛሬ ከለቀቃችኋቸው ቪዲዮዎች መካከል አንዱን መርጣችሁ እንዲታይላችሁ ወይም ሪኮመንድ እንዲደረግላችሁ የምትፈልጉትን ቪዲዮ ሰሌክት ታረጉና ታስገቡለታላችሁ። ከዛ ደግሞ ከታች በኩል እንደምትመለከቱት በስንተኛው ደቂቃ ላይ ይሄ ሪኮመንዴሽን እንዲመጣ እንደምትፈልጉት ሞሉለትና ከላይ በቀኝ በኩል ሴቭ የምትለዋን በተን ትጫኗታላችሁ ማለት ነው። አድ አርጋችሁ ከጨረሳችሁ በኋላ ወደ ሶስተኛው ገጽ ኔክስት በማለት ትገባላችሁ። ሶስተኛው ገጽ ላይ ምንም የምንሞላው ነገር ስለሌለ ኔክስት ብላችሁ ወደ አራተኛው ታልፋላችሁ። አራተኛው ገጽ ላይ ስትመጡ የሚያመጣላችሁ ኢንተርፌስ ይሄንን ይመስላል። እዚህ ጋር ብዙ የተወሳሰበ ነገር የለውም። ቀጥታ ቪዲዮአችን ምን እንደሚሆን ነው፣ ፕራይቬት ነው፣ አንሊስትድ ነው ወይስ ፐብሊክ ነው። ፐብሊክ እናደርገዋለን። ከዛ ፐብሊሽ እንለዋለን ማለት ነው።
ከዛ ቪዲዮአችን ፐብሊሽ ሆኖ ተጠናቋል። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስል ነበር። በቀጣይ እንዲሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት ሴክሽን ላይ አስቀምጡኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድንሆን በአክብሮት ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸርን ሰንብቱ።